السلام عليكم ورحمة الله وبركاته. الحمد لله رب العالمين والصلاة والسلام على أشرف الأنبياء والمرسلين نبينا محمد وعلى آله وأصحابه أجمعين. በጣም አጭር የሆነ መልእክት ነው ማስተላለፈው። እሱም ስለ ዱዓ ነው። ዱዓ አላህ አዘ ወጀል በዚህ በረመዳን ወቅት ሰዓት አልገደበለትም። በአጠቃላይ የረመዳንን የሌሊቱንም ይሁን የቀኑን ወቅት በአጠቃላይ የዱዓ ወቅት አድርጎታል። ባይሆን በጣም ትኩረት ይደረግባቸው የተባሉ ሰዓቶች አሉት እንጂ መቼም ቢሆን ረመዳንም ይሁን ከረመዳን ውጪ አንድ ሰው ስሑር የሚበላበት ወቅት የሰሐር ወቅት እንግዲህ ስሑር ማድረግ የምንለው ልክ ውዱእ እንደማድረግ እንደምንለው በጊዜው ተነስቶ አንድ ሰው ምግብ መብላቱ ስሑር ይባላል። ያ ምግብ ሰሑር ይባላል። መልእክተኛው ዓለይሂ ሰላቱ ወሰላም ተሰሐሩ ፈኢነ ፊ ሰሑር በረካ፣ ስሑርን ብሉ፣ በሰሑር ውስጥ በዛ ሰዓት በሚበላው ምግብ ውስጥ በረካ አለ ብለዋል መልእክተኛው ሰለላሁ ዐለይሂ ወሰለም። ስለዚህም በዛ ሰዓት ስሑር እንደሚያደርገው ሁሉ አንድ ሰው በዛ በሰሐሩ ወቅት ዱዓ ማድረግም እንደዚሁ እስትግፋር ማድረግ በተለይ በጣም የተወደደ ነው። እንግዲህ ዱዓ ሰፊ ነው። እስትግፋር የዱዓ አንዱ ክፍል ነው። እስትግፋር ማለት አዱዓ ቢልመግፊራ ማለት ነው። አላህን ተባረከ ወተዓላ ማረኝ ብሎ አላህን መለመን ማለት ነው። አላህ አዘ ወጀል ስለ ሙእሚኖቹ እየተናገረ ወቢልአስሓሪ ሁም የስተግፊሩን፣ በሰሐሩ ወቅት እነሱ እስትግፋር ያደርጋሉ ብሏል። ስለዚህም ከዱዓ ወቅቶቹ ውስጥ እንደ ሰሐሩ ወቅት ይሄ ሰሑር የሚበላበት ወቅት በጣም ትልቅ የሆነ ወቅት የለም ማለት ነው። ነቢዩላህ ያዕቁብ ልጆቻቸው ያ አባና እስተግፊር ለና ዙኑበና ብለው ተውባ አድርገው ሲመጡ ወንጀላችንን እስትግፋር አድርግልን ብለው ሲመጡ ሰውፈ አስተግፊሩ ለኩም ረቢ ብለዋቸዋል። ወደፊት እስትግፋር አድርግላችኋለሁ። ሰውፈ ያሉት የሰሐሩን ወቅት ፈልገው ሌሊት ላይ ተነስቼ ዱዓ አድርግላችኋለሁ ማለት ነው ተብሎ ተፈስሯል። ስለዚህም የሰሐር ወቅት ፈድል እንዳለው ብዙ የሆኑ ማስረጃዎች አሉ። ከነዚህ ውስጥ እንግዲህ የተወሰኑትን የጠቀስኩት መልእክተኛው ሰለላሁ ዐለይሂ ወሰለም በሐዲታቸው ውስጥ የንዚሉ ረቡና ኩለ ለይለቲን ኢላ ሰማኢ ዱንያ፣ አላሁ ዐዘ ወጀል ወደ ሰማዕ ዱንያ ቢማ የሊቁ ቢጀላሊሂ ጀለ ወዐላ ይወርድና እንዲህ ይላል ብለዋል። መን የስተግፊሩኒ ፈአግፊረ ለሁ መን የስአሉኒ ፈኡዕጢየሁ፣ ማን ነው እኔን የሚጠይቀኝ የጠየቀውን ጥያቄውን የምሰጠው፣ ማን ነው ደግሞ እኔን የሚለምነኝ ልመናውን የምቀበለው። መን የድዑኒ ፈአስተጂበ ለሁ መን የስተግፊሩኒ ፈአግፊረ ለሁ፣ ማን ነው ምህረትን የሚጠይቀው ምህረትን የምሰጠው፣ ማን ነው የሚለምነኝ የእሱን የልመናውን የማደርስለት ብሎ አላህ ዐዘ ወጀል ይላል ብለዋል። ስለዚህም ይሄ ሱሉስ ሌይል አኺር የምንለው ሌሊቱን ወደ 3 ቦታ ከፍለን የመጨረሻው 1/3 በሚቀርበት ጊዜ ይህንን አላህ ሱብሓነሁ ወተዓላ ይህንን እድል ለባሮቹ እንደሚሰጥ የመጣም ሐዲስ አለ በሶሒህ ሐዲስ ውስጥ የተነገረ። ይህም እንደዚሁ የሰሐሩ ወቅት በጣም የዱዓ ወቅት መሆኑን ያሳያል። አጠቃላይ ረመዳን የዱዓ ወቅት መሆኑን አላህ ተባረከ ወተዓላ ወኢዛ ሰአለከ ዒባዲ ዐኒ ፈኢኒ ቀሪብ ብሎ የተናገረው አያቱ ሲያም ውስጥ ነው። የሲያም አያዎችን እየተናገረ ባሮቼ ስለኔ ቢጠይቁህ ፈቀሪቡን ረቡና ፈኑናጂህ አም በዒዱን ፈኑናዲህ፣ ጌታችን አላህ ቅርብ ነው ቀስ ብለን እሱን እናናገር ወይስ ሩቅ ነው ጮህ ብለን አላህ እንጣራ ብለው አላህን ሱብሓነሁ ወተዓላ ስለ ጌታ ስለ አላህ ከጠየቁህ ስለ ዱዓ ፈኢኒ ቀሪብ ነው ያለው አላህ ዐዘ ወጀል። ቁል ለሁም እንኳን አላለ። ሌላ ቦታ ላይ አሁን የስአሉነከ ዐኒል መሒድ ካለ በኋላ ቁል ሁወ አዛ ይላል። የስአሉነከ ማዛ ዩንፊቁን ቁል፣ የሆነ ነገር ከጠየቁ አላህ ሱብሓነሁ ወተዓላ ይህንን በላቸው የሚላል። በዱዓው ውስጥ ግን አላህ ቁል እንኳን ሳይል ራሱ ነው አላህ መልስ የሚሰጥ። ፈኢኒ ቀሪብ እኔ ቅርብ ነኝ፣ ኡጂቡ ዳዕወተ ዳዒ ኢዛ ደዓን፣ አንድን የለመነኝን የጠራኝን
ጥሪውን ልመናውን መልስ ሰጠዋለሁ። ፈልየስተጂቡ ሊ ወሊዩእሚኑ ቢ ለዓለሁም የርሹዱን እነሱ ይመሩ ዘንዳ ለእኔ እሺ በሉ ሲል አላህ ሱብሓነሁ ወተዓላ የዱዓ መስፈርት የሆነውን ኢስቲጃባ ሊላሂ ዐዘ ወጀል ለአላህ እሺ ማለትን ሁሌ የሰው ልጆች እንዲለምዱ አላህ ዐዘ ወጀል ይመክራል ማለት ነው። ስለዚህም ዱዓ ሁሉም የረመዳን ወቅት ሌሊቱም ቀኑ ሁሉ የዱዓ ወቅት መሆኑን ማወቅ አለብን። ይህንን ካወቅን በኋላ ሁለተኛው በጣም የዱዓ ወቅት ከሚባሉት ውስጥ የሌሊቱ ይሄ ሱሑር የምንበላበት ሰዓት አካባቢ ያለው የዱዓ ወቅት መሆኑን ማወቅና አንድ ሰው አዛን እስከሚል ድረስ ምንም ነገር እየሰራ ቢሆን አስተግፊሩላህ ማለት ዱዓ ማድረግ አላሁመ ኢኒ አስአሉከ መግፊረተከ ወረሕመተከ ወአን ተግፊረ ሊ ወተርሐመኒ እንዲህ እያለ ዱዓ ማድረግ የተገራለትን ዱዓ የግድ ዱዓ በመሰረቱ እጅ ማንሳት ጥሩ ነው፣ በጣም የተወደደ ነው ዱዓ ላይ እንጂ ሁሌ ዱዓ እጅ ካልተነሳ ዱዓ የለም ማለት አይደለም። አንድ ሰው እየተንቀሳቀሰ ወደ መስጂድ እየመጣ ራሱ አስተግፊሩላህ 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 አላሁመ ግፊር ሊ አላሁመ ግፊር ሊ አላሁመ አርሐምኒ እያለ ቢል ይሄ ሁሉ ዱዓ ነው፣ ከአላህ ዘንዳ ትልቅን ደረጃ የሚያገኝበት ነው ማለት ነው። የትኛውንም ነገር አሁን ዱዓ እነዚህ ወሳኝ ነገሮች ስለሆኑ ነው እንጂ አላህ ሱብሓነሁ ወተዓላ ወቁል ረቢ ግፊር ወርሐም ወአንተ ኸይሩር ራሒሚን ጌታዬ ሆይ ማረኝ እዘንልኝ ብለህ ጠይቅ ይላቸዋል ለነቢዩ ሰለላሁ ዐለይሂ ወሰለም። አላሁመ ግፊር ሊ ወርሐምኒ እንደማለት ከባድ ነገር የለም። ይሄ በጣም እጅግ ስለሚያስፈልገን ነው የደጋገምኩት እንጂ የትኛውንም የቸገረን ነገር አላህን ተባረከ ወተዓላ መለመን መንገድ ላይ ይሄን አላህን መጠየቅ ይቻላል። የግድ እጃችንን እንደዚህ ካላነሳንና ወደ ቂብላ ካልዞር አይባልም። ከተመቸ እሱ ነው። ከተመቸ አንድ ሰው ጠሃራ አድርጎ ወደ ቂብላ ዞሮ በስነ ስርዓት ተቀምጦ በተዋዱ ለአላህ ተባረከ ወተዓላ ተቀምጦ የሚያደርገው ዱዓ የበለጠ በላጭነት አለው ወይም ሽክል ነው። ሌላው በጣም ዱዓ ሰዓት የሚባሉት የጾም ወቅት ሙሉና ከሌሊቱ እንግዲህ ከዛች ከጠቀስኳት ሰዓት ውጪ ካለው ከሱሉሱል አኺር ከሌሊቱ እና ከቀኑ ከዚህ ከሱያሙ ስንል ሱያሙ ውስጥ ያለውን ደግሞ በተለየ መልኩ ተነግሮ እናየዋለን። ከሱያሙ ሰዓት ደግሞ ወደ ኢፍጣር ሰዓት ያለው የተለየ ተደርጎ ተነግሮ እናየዋለን። ከኢፍጣሩ ሰዓት ላይ የቀረበው ወደ ኢፍጣር ሰዓት የቀረበውና ከኢፍጣር በኋላም ያለው እንደዚሁ ከኢፍጣር በኋላም አንድ ሰው ካፈጠረ በኋላ ዒንደል ኢፍጣር ስለሚል ዒንደል ፍጥር አንድ ሰው ሲያፈጥር ዘንዳ ይላል። ዘንዳ የሚለው የዓረብያ ቃል ቀብልንም ባዕድንም ይይዛል። ስለዚህም አንድ ሰው ከማፍጠሩ በፊትም ካፈጠረም በኋላ እንደዚሁ የሚያደርገው ዱዓ እንደዚሁ ከአላህ ዘንድ ተቀባይነት ስላለው ቢያንስ በዛ ሰዓት ረጅም ዱዓ እንኳን ባይመች ረበና አቲና ፊ ዱንያ ሐሰና ወፊል አኺረቲ ሐሰና ወቂና ዐዛበ ናር የሚለውን በሰፊው አንድ ሰው ከለየተበት ብዙ ነገር ይገባል። የዱንያም ኸይራት ገብቷል፣ የአኺራም ኸይራት ገብቷል። የአኺራው ክፉ ነገር በአጠቃላይ አላህ እንዲጠብቀው አንድ ሰው ዱዓ አድርጓል ማለት ነው በዚያ አጭር ዱዓ ውስጥ። ከዱዓዎች ሁሉ ደግሞ በጣም ጃሚዕ የሆነ ናፊዕ የሆነ ዱዓ በመሆኑ ይሄ ረበና አቲና ፊ ዱንያ ሐሰና ወፊል አኺረቲ ሐሰና ወቂና ዐዛበ ናር የሚለው አላህ ቁርአን ላይ ጠቅሶትም እናገኛለን። በአጭሩ ስለ ዱዓ እችን ለማስተላለፍ ነውና አላህ ሱብሓነሁ ወተዓላ ዱዓችንን አላህ ይቀበላል። ዱዓ በምናደርግበት ጊዜ የተቸገሩ ሙስሊሞችን አንርሳ፣ የታመሙ ሙስሊሞችን አንርሳ። ያለምንም ወንጀላቸው በየዓለማቱ ሁሉ ብዙ የሚሰቃዩ ፍዳቸውን የሚበሉ ሙስሊሞች አሉና እነዛንም በዱዓችን እናስታውሳቸው። እያንዳንዱ ሙስሊሞችን አስታውሱ። አንድ ሰው የሚያደርገው ዱዓ በእያንዳንዱ ሙስሊም ሐሰና የሚያገኝበት ነው ለነሱ የዋለው ኸይር ስራ ስለሆነ። እንዲሁም ወደ አኺራ የሸኛናቸውን አባቶቻችንን እናቶቻችንን ከኛ ጋር አብረው ሲሰግዱ የነበሩ የኛ ወንድሞቻችንን የምንወዳቸው የነበሩ የምናከብራቸው የነበሩ ዑለማዎቻችን ትላልቅ የሆኑ ሰዎችም እንደዚህ ይኖራሉ። ለኢስላም ለሙስሊሞች ብዙ ያበረከቱ እነዚህን ሁሉ አንርሳቸው። አላህ ተባረከ ወተዓላ እኛንም ሞተን የምንረሳ አላህ ያድርገን። በመልካም የምንነሳ በልጆቻችን ጥሩ አባት ነበረኝ ጥሩ አያት ነበረ እየተባለ ብዙ የልጅ ልጅ እንኳን ኖሮት አንድ ሰው አሁን አያቶቹ ለምሳሌ ሷሐቦች የሆነ ሰው ሁሉ ጊዜ ሷሐቦቹ ተነስተው ረዲየላሁ ዐንሁም በተባለ ቁጥር ያ ሰው እኮ ባለ ቁጥር ለአያቶቹ ምን እያደረገ ነው ማለት ነው። አያቶቹ ሷሐባ የነበሩ ሰው ዱዓ እያደረገላቸው ነው ማለት ነው። ልክ እንደዚህ ያለ ፈድል አላህ የሰጠው አለ እና አላህ ሱብሓነሁ ወተዓላ እኛንም የምንረሳ አያድርገን፣ እኛም አንርሳ። ብዙ ለኢስላም ለሙስሊሞች የዋሉ ሰዎችን ዱዓ እናደርግላቸው ነው ማለት ነው። ሰላም አለይኩም።